የዜና መጽሔት በሆሮ ጉዱሩ ወለጋ ዞን ታጣቂዎች 13 ሰው ገደሉ። የኮሬ ዞን መምህራን ተማሪዎችን ላለመፈተን ማደማቸው፣ አውሮፓ አለቅጥ መሞቋ ያስከተለው ፖለቲካዊ ግፊት፣ የቻይና ኮሚኒስት ፓርቲ 105ኛ ዓመት በዓል እና የሴኔጋልና የኮንጎ ዲሞክራሲያዊ ሪፐብሊክ የእግር ኳስ ቡድናት የማታ ማታ ሽንፈት ያልናቸውን 5 ጉዳዮች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ኡሙሩ ወረዳ ታጣቂዎች ባለፈው ማክሰኞ በከፈቱት ጥቃት ቢያንስ 13 ሰዎች መገደላቸውን ነዋሪዎች አስታወቁ። ነዋሪዎቹ እንደሚሉት ታጣቂዎቹ የወረዳው ሁለተኛ ከተማ በሆነችው አገምሳና በአካባቢዋ ገጠራማ ሰፈሮች በከፈቱት ጥቃት ከተገደሉት መካከል ሴቶችና አዛውንቶች ይገኙባቸዋል። ታጣቂዎቹ የጋማ ከብቶችን ጨምሮ የተለያዩ ንብረቶች መዝረፋቸው ተነግሯል። ስዩም ጌቱ ዝርዝር ዘገባ ልኮልናል። ባለፉት 4 ዓመታት ግጭት ደጋግሞ በመጎበኛት ሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና ዙሪያው ማክሰኞ ሰኔ 23 ቀን 2018 ዓ.ም ከማለዳው 12 ሰዓት በተከፈተ የታጣቂዎች ጥቃት ቢያንስ 13 ሰዎች ሲገደሉ በርካቶች ጉዳት አስተናግደው ወደ ሕክምና ማዕከላት ስለመወሰዳቸው ተሰምቷል። አስተያየታቸውን ለዶቼ ቬለ የሰጡ የከተማዋ ነዋሪዎች እንደሚሉት ጥቃቱ ታጥቀው በአጎራባች ወረዳ ኪረሙና በዙሪያው በሚንቀሳቀሱ ታጣቂዎች የተከፈተ ነው። ከንጋቱ 12 ሰዓት ላይ ምስራቅ ወለጋ ዞን አሮ አዲስ ባግን በሚባለው ቀበሌ በኩል ጽንፈኛ የሚባሉት ፋኖ ሰርጎ በመግባት ህዝባችንን በጦርነት ወረው ወደ 13 ሰዎች ነው ያለሁ ማለት የሞቱት ናቸው። እነዚህ የሞቱት ናቸው። 2 ሴቶች፣ 1 ልጃገረድ ቅርብ የተመረቀች፣ አንዷ ደግሞ ባልቴት 7 ዓመት በላይ ምትሆን ነው የሞተች። ሌሎች ወደ 4-5 የሚሆኑ ከጆጅ ከምግር ቀበሌ አገምሳ ጉራባች ቀበሌ ያለ ነው አባወራዎች ናቸው። አንዱ ደግሞ ወጣት ልጅ ነው፣ ለፍቶ የሚያድር ማለት ነው። እናቱ በጣም አቅመ ደካማ በመሬት ላይ ተንፋቃ የምትኖር ናት። ወጣት ልጅ ነው። ሌላም አስተያየታቸውን ያከሉት የአገምሳ ከተማ ነዋሪ አክሎ በሰጡን አስተያየታቸው ከተጎጂዎቹ አንዱ ትናንት ወደ ቡሬ የተወሰደም ነበር። በአጠቃላይ ግን ከአጎራባች ቀበሌ ምግር ከተገደሉት የመንግስት ታጣቂዎችና ሲቪል ውጪ በዚህ በአገምሳ ብቻ 2 ሴቶችን ጨምሮ በትናንትና 6 ሲቪሎችን ቀብረናል። ነዋሪዎቹ እንደሚሉት በአካባቢው ላይ ላለፉት 4 ዓመታት እያዘናጋ በሚደርስባቸው ያላቋረጠ የታጣቂዎቹ ጥቃት በየጊዜው ሕይወት ይቀጠፋል፣ ንብረትም ይወድማል። በመሆኑም በአካባቢው ተወሳስበዋል ያሉት ግጭት ዘላቂ መፍትሄም የሚሻ መሆኑን ነው የሚገልጹት። ተዘርፏል። ቁጥራቸው ይህን ያህል ተብሎ እስከዛሬ የለየነው ነገር የለም። ብዙ ከብት ነው፣ የብዙ ሰው ነው። በቃ አምና 2014 ከዚያ የተረፉት ጥጆች አድገው እንደገና ጥገት ሆኖ ወይፈን ሆኖ የደረሱልን ነው። በሁለተኛ ዙር መጥቶ ጠራርገው የሄዱት መሀል ከተማ ግማሽ ከተማውን እንዳለ ጠርገው ነው የሄዱት። በጣም ዘግናኝ ነው፣ ከባድ ነው። በቃ የመኖርና ያለ መኖር እድል ውስጥ ነው ያለ ነው። ምክንያቱም በዚህ በአሙሩ ወረዳ ለችግርና ለረሃብ የተጋለጡት በእነሱ ለስጋታችን ከባድ ነው። እንደው ትኩረት እንዲሰጥልን። አሁንም ስጋቱ ያራቀው እንደሆነ ስለተገለጸው ግጭት ዶቼ ቬለ ለአካባቢው ባለስልጣናት ማለትም ለአሙሩ ወረዳና ለሆሮ ጉዱሩ ወለጋ ዞን አስተዳዳሪዎች በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት ለዛሬ አልሰመረም። ይሁንና ባለፈው ሳምንት በዚሁ አካባቢውና በሌሎችም የኦሮሚያ ክልል አካባቢዎች ግጭቶች ዙሪያ አስተያየታቸውን ለዶቼ ቬለ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የተቀናጁ ያሏቸው የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ብለዋል። በክልላችን ቀደም ብሎ የነበረ እዚህም እዛም ሲንቀሳቀስ የነበረው ሸኔ ነው የነበረው። ከሱ በተጨማሪ ጽንፈኛው ፋኖ በምስራቅ ወለጋ ሆሮ ጉዱሩ ወለጋ ከሸኔ ጋር ተጣምሮ ፍላጎታቸውን በኃይል ማሳካት ተንቀሳቅሶ ነበር። ነገር ግን የክልሉ ጸጥታ ኃይል እንዲሁም የፌዴራል የጸጥታ ኃይል ፍላጎታቸውን እንዳያሳኩ ማድረግ ተችሏል ማለት ነው። በኃይል ተንቀሳቅሶ ያን ማድረግ ሲያቅታቸው የፈሪ በትራቸውን በንጹሃን ላይ የማሳረፍ ሁኔታ፣ በዛም የፖለቲካ ትርፍ ለማግኘት ሲንቀሳቀሱ ነበረ። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በደቡብ ኢትዮጵያ ሕዝቦች ክልል የኮሬ ዞን መምህራን ተማሪዎችን የማጠቃለያ ፈተና ላለመፈተን አደሙ። መምህራኑ አድማውን የመቱት መንግሥት የኑሮ ውድነትን ለመደጎም ያደረገውን ውዝፍ የደሞዝ ጭማሪ የዞኑ መስተዳድር 50 ከመቶ ብቻ ከፍሎ ቀሪውን ባለመክፈሉ ነው። የኮሬ ዞን መስተዳድር በበኩሉ ውዝፍ ደሞዙን ለመክፈል አማራጭ እየፈለገ መሆኑን አስታውቆ ከመምህራንና ከተማሪዎች ወላጆች ጋር በአሁኑ ወቅት እየተወያየ መሆኑን ገልጿል። ሸዋንግዛው ወጋየሁ ከሐዋሳ ዝርዝር ዘገባ አለው። በደቡብ ኢትዮጵያ ክልል የኮሬ ዞን መምህራን እንደሚሉት መንግስት የኑሮ ውድነትን ለመደጎም ከመስከረም ወር 2018 ዓ.ም ጀምሮ ያደረገውን የደሞዝ ጭማሪ በተሟላ ሁኔታ አላገኙም። የዞኑ አስተዳደር የ2018 ዓ.ም የመስከረም ወር ውዝፍ ክፍያቸውን 50 በመቶ ብቻ መክፈሉ ቅሬታ እንዳሳደረባቸው የሚናገሩት መምህራኑ በዚህም የተነሳ ከባለፈው ሰኞ ጀምሮ የስራ ዕቀባ ማድረጋቸውን ለዶቼ ቬለ ተናግረዋል። ለምንድን ነው ይህንን ያህል አቆይተው አሁን ግማሽ የሚከፈለው? ለምንድን ነው? የበጀት ዓመቱ አለ። ሌሎች አካባቢ ድሮ ነው የተከፈለው ሙሉ በሙሉ። እኛ ጋር ብቻ ጉድለት አሳየ የሚለው ነገር አሳማኝ አይደለም። ይሄ አመራር ማታለያ ንግግር ነው የሚል ነው በመምህራን ዘንድ ከፍተኛ ቅሬታ ያሰማውና የተወዘብን ሁሉ ያልተከፈሉ እዛው አመት ጨርሶ ሌላ አመት በጀት አመት ያለፈ አለ ያልተከፈለን። በእንደዛ ሁሉ ጭምር ቅሬታ አለን። መንግስት የላከውን ገንዘብ ከየት መምታችሁ ክፈሉ የሚለው ነው ጥያቄያችን። አቶ ሞሮማ ዲዶ በኬሌ ከተማ የወላጅ መምህራን ህብረት ሰብሳቢ ናቸው። አሁን ላይ መምህራን የመብት ጥያቄ ማንሳታቸውን ተከትሎም በሺዎች የሚቆጠሩ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለፈተና መቀመጥ እንዳልቻሉ ይናገራሉ። ለተማሪዎቹ ፈተና ያለመውሰድ ምክንያቱ የዞኑ አስተዳደር ሚናውን አለመወጣቱ ነው ይላሉ። መንግስት የነሱን ሚና በትክክል እየሰራ አይደለም። መምህራን እየተጠበቀ ባልሆነበት ተማሪ ተጎዳ፣ የኔ ልጅ ጎዳ ለማለት ሚላት ይዘኛል። ይሄ ነው እኔ እንደራሴ ያየው። ይሄ ሚላት መናገር ለምንድን ነው ያን ማትፈትኑት? ለምንድን ነው ተማሪ 10 ወር ሙሉ ተምሮ አንድ ፈተና ሳይወስድ እንዴት ነው የተማሪው መብት ለምንድን ነው ማታረጉት ለማለት የመምህር መብት እየተጠበቀ አይደለም። ዶቼ ቬሌ የመምህራኑን ጥያቄ አስመልክቶ ያነጋገራቸው የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ ተከታዩን ምላሽ ሰጥተዋል። በትክክል የመስከረም ወር 50% ሊከፍል የቻሉት ማለት ነው። ስለዚህ ይሄኛውን ደግሞ እነሱም መረዳት መቻል አለባቸው። የካሽ ሾርቴጅ አለ። ገቢ ከመሰብሰብ አንጻር እንደኛ ዞንም የምናያቸው ጉድለቶች አሉ። እነዚህ ጉድለቶች ደግሞ በጋራ ማለትም በመተማመን ነው መስራት ያለብን። ትላንትና ላይ 50% አምኖ የከፈለ መንግስት ነገ ላይ ማለትም እነዚህ ነገሮችን አይከፍልም ማለት አይደለም እና ጊዜ ስጡኝ፣ እድሉን ስጡኝ፣ ይነከፍላሉ እያልኩኝ ያለውን የኮሬ ዞን መስተዳድር የመምህራኑን ውዝፍ ክፍያ እንዲፈጽም በተደጋጋሚ ሲጠየቅ መቆየቱን የዞኑ መምህራን ማህበር ሊቀመንበር መምህር ተፈሪ ሙሉነ ገልጸዋል። የጥያቄው ተፈጻሚ አለመሆን በመምህራኑ የስራ ተነሳሽነት ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ የተናገሩት የማህበሩ ሊቀመንበር አሁን ላይ ለተፈጠረው የፈተናዎች መስተጓጎል መፍትሄ ነው ያሉትን ጠቅሰዋል። የእሱ ገንዘብ ነው፣ መንግስት ፈቅዷል። የሰራበትን እየጠየቀ ያለው የመልካም አስተዳደር ችግርም ነውና መክፈል እየጠየቀን እስካሁን የቆየ ነው። ክፈሉ ነው። ይሄ ካልተቻለ ህብረተሰብ ልጆች ከሚጎዱ ያለውን አሁን ገብተው ገደብ ሰጥተው መምህራኖች ወደ ስራ ገብተው እንዲፈትኑ እንዲያደርጉ መምህራኖች ከእነሱ ጋር እንዲስማሙ የሚል ሀሳብ ነው ያለው። የመምህራኑን ጥያቄ ለመመለስና ተማሪዎች ፈተናቸውን እንዲወስዱ ለማድረግ ከመምህራንና ወላጆች ጋር ምክክር እየተደረገ እንደሚገኝ የዞኑ ዋና አስተዳዳሪ አቶ ታረቀኝ በቀለ አስረድተዋል። ወላጅ ጋር ውይይት እየተደረገ ነው ያለው። ያው ወላጅ ውስጥ ያው መምህሩም ለራሱም ስላለ በመማር ማስተማር ላይ ያው መስተጓጉሎች እየተፈጠሩ ነው ያሉት። ይሄኛው ደግሞ አግባብነት የለውም። እነዚህ ችግሮችን በጋራ እየተወያየን የመማር ማስተማር ስራም እንዲቀጥል ፈተናዎችንም መስጠት እንዳለባቸው፣ ተማሪ መጉላላት እንደሌለበት እነዚህን በጋራ እየተነጋገርን እንድንድን ጥሪ አድርጌም ከመምህራን ጋር ከመምህራን ማህበርና አጠቃላይ ከዞኑ ካለው መምህራን ማህበር ጋርና መምህራኖችን እንደገና አጠቃላይ ጥሪ አድርጌያለሁ። አሁን እየተጠባበቁኝ ያለውን በደቡብ ኢትዮጵያ ክልል ቀደም ሲል በተለያዩ የበጀት ምክንያቶች የተነሳም ለወራት እየዘገየ የነበረው የሰራተኞች የደሞዝ ክፍያ መሻሻል እየታየበት ቢሆንም በኮሬ ዞን ግን ችግሩ ሙሉ በሙሉ አለመቀረፉ ይታወቃል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
እስካለፈው ሳምንት ማብቂያ ድረስ አውሮፓን ያጋለበው የሙቀት ማዕበል ከ2000 በላይ ሰዎች መግደሉ እየተዘገበ ነው። አጥኚዎች እንደሚሉት አለቅጥ የናረው ሙቀት የሕዝብን እንቅስቃሴ፣ የትራንስፖርት አገልግሎትንና የአደባባይ ድግሶችን በማዘጋቱ ምጣኔ ሀብታዊ ኪሳራውም ከፍተኛ ነው። ኃይለኛው ሙቀት ወደፊት ይቀጥላል የሚለው ስጋት ደግሞ የፖለቲከኞችና የባለሙያዎች አዲስ የውይይት ርዕስ ሆኗል። በተለይ አረንጓዴ ፖለቲካ አራማጆች መንግሥት የሙቀትን ችግር ከጤና መርህ ወይም ፖሊሲዎቹ ጋር እንዲያቀናጅ እየጠየቁ ነው። የቤት አሰራሮች እንዲቀየሩና ማቀዝቀዣዎች ለሕዝብ እንዲዳረሱ አዲስ ስልት መንግስታት እንዲከተሉም ግፊት እያደረጉ ነው። የሙቀት ማየል አውሮፓ ውስጥ ያስከተለውን ችግርና የሚያስከትለውን ውይይት በተመለከተ የብራስልስ ወኪላችን ገበያው ንጉሴን በስልክ አነጋግሬው ነበረ። ቤልጂጎች ትናንትና በሴኔጋል ቡድን ከሽንፈት አፋፍ ተመልሰው እንደገና አሸንፈዋል እና ፌስታ ላይ ናችሁ መሰለኝ ዛሬ? በትክክል ፌስታ ላይ ነን። ጀርመኖች በፓራጓይ የደረሰባቸውን እንዳይደርስብን አስበን ነበር። ለትንሽ ተረፍን። በእርግጥ ሴኔጋልን ሳናደንቅ ግን አላለፍንም። ጥሩ ነው። በገዛ እጃቸው የተሸነፈ ቡድን ነው የሚባለው። ሙቀቱስ እንዴት ነው? አውሮፓ በሙሉ ሲግል ነው የከረመው የሰነበተው። ቢያንስ ወደፊትም ይመጣል ነው የሚባለው። ትናንትናና ዛሬ ትንሽ ቀነስ ቢልም በትክክል ሙቀቱ መቼስ አዲስ ክስተት ነው። የዚህን ያህል እስከ 40 ዲግሪ ሴንቲግሬድ ሙቀት ግን ደግሞ ለሳምንት ያህል የቆየበት ጊዜ አዲስ ነገር ነው እና በዚያው ልክ ነው ከፍተኛ ጉዳትም ያደረሰው። ትራንስፖርት ቆሞ ነበር በብዙዎቹ ቦታዎች። ሰመር ፌስቲቫሎች ሁሉ እንዲቆሙ ተደርጎ ነበር። ሆስፒታሎች በጣም ቢዚ ሆነው ነበረ። ስለዚህ የመሯሯጥ ሁኔታ ነው የነበረው እና የመደናገጥም የሞተም አለ። ብዙ ሰው ሞተዋል። ፈረንሳይ፣ ስፔን፣ እዚህ ጀርመንም ሰዎች ሞተዋል። እናንተ አካባቢ እንዴት? ወደ 2000 ይጠጋል ነው የሚሉት በአውሮፓ እስካሁን 1300 አብዛኛው ከፈረንሳይ እንደሞቱ ተመዝግቧል። አስፋልቱ እኮ የተሰነጠቀባቸው ሃይዌዎች እንዳሉ ነው የታየው። ቀልጧል። የቀለጠም ነው። አዎ አስቸጋሪ ሁኔታ በመኖሩ ባቡር ሁሉ ቆሞ ነበር። ይሄ ማለት እንግዲህ ቀጥ ብሎ ነበር የኢኮኖሚውም የእንቅስቃሴውም ሁኔታ። ከዛ አልፎ የኒኩለር ጣቢያዎቹም ራሳቸው የማቀዝቀዣ ውሃው ራሱ ሊያቀዘቅዝ አልቻለም። ውሃው ስለሚሞቅ ብዙ ጊዜ የሚታወቀው የጎርፍ ወይም የመሬት መንቀጥቀጥ አደጋ ነው እንጂ የሙቀት አደጋ በዚህ መልኩ ቀጥ ሊያደርግ የኢኮኖሚን የማህበራዊን እንቅስቃሴ ቀጥ ያደርጋል ተብሎ አይታስብም ነበርና ይህ አዲስ ክስተት ነው በእውነት። ምን አሉ ፖለቲከኞች? ምን ይላሉ? አዲስ የውዝግብ ርዕስ ሆኖላቸዋል። አንዳንድ አካባቢዎች ህንፃዎች ሙቀትን እንዲቋቋሙ ተደርገው ወይም መቀዝቀዝ በሚችሉበት ደረጃ አልተገነቡም ነው የሚባለው። ነገር ግን አውሮፓ በተለይ የመሀል አውሮፓ እና ሰሜን አውሮፓ እንዲህ አይነት ሙቀት ያጋጥማል ብሎ ከዚህ በፊት ሊታሰብ አይችልም። እሱ አይታሰብም ነበር። ግን በአሁኑ ወቅት በፈጣን ፍጥነት እየሞቀ ያለ አህጉር አውሮፓ ነው። አሁን ይሄ ነገር እኮ አሁን ዛሬ ፖለቲከኞቹ በተለይ የዚህ አረንጓዴ ፖለቲከኞችና የግራዎቹ የሚሉት ይህ እንደሚሆን ሳይንቲስቶችም ተናግረዋል። ኦልሬዲ ታውቋል። ፖለቲከኞቹ ይህንን ምናልባት የግል የፓርቲ ፖሊሲያቸውን ወይም ጥቅማቸውን ማስቀደም የፈለጉ ኃይሎች ይህንን ትኩረት እንድንሰጥ አላደረጉም። በዚህ ምክንያት ነው ይሄ ጉዳት የደረሰው እንጂ ይህ ሊሆን እንደሚችል ቀድሞ የታወቀ ነበር በሚል ሲከራከሩ የነበሩ ሰዎች ያልነው ደረሰ። ስለዚህ ካሁን በኋላ ማድረግ ያለብንን ፈጥነን ካላደረግን ሊደርስ የሚችለውን አደጋ አይታችኋል የሚል በትክክል እንደገና የመነቃቃትና እነዚህ ደግሞ ይሄንን ውሸት ነው፣ ዝም ብሎ ዕዳ መጫን ነው፣ ይሄ አዲሱ ስምምነት ኢኮኖሚውን የሚያናጋ ነው ይሉ የነበሩት ቀኞቹ እንግዲህ ፕሬዚዳንት ትራምፕ አይነቶቹ ማለት ነው። እነሱ አሁን እንዲደነግጡም ወይም ደግሞ በተወሰነ ደረጃ እንዲቀበሉ ሊያደርጉ ይችላሉ። ስለዚህ የዚህ አረንጓዴዎቹና የአየር ንብረት ለውጥ ተሟጋቾች አጀንዳ ከፍ ነው ያለውና ህዝቡም እውነትም ይሄ የሙቀት መጠን በተጨባጭ በፍጥነት ችግር ሊፈጥር የሚችል እንደሚሆን ነው። ምን ለውጥ ነው አሁን የሚጠበቀው? ምን እንዲደረግ ነው የሚጠበቀው? መጀመሪያ ደረጃ እንደውም አንዳንዶች ይህ የሙቀት መጠን መጨመር
የጤና ችግር አካል ተደርጎ መወሰድ አለበት። ከጤና ፖሊሲ ጋር መገናዘብ አለበት። ስለዚህ ከዛ አንጻር ፖሊሲው መቀረጽ አለበት፣ ዝግጁነትም መደረግ አለበት ነው የሚሉት። አንድ ሁለተኛ ደረጃ በአውሮፓ ውስጥ የሙቀት ማቀዝቀዣዎች ግዴታ አይደሉም። ቤቶች ሲገነቡ አሜሪካ በተወሰነ ደረጃ ግዴታዎች ይሆናሉ። ስለዚህ አሁን በአውሮፓ ውስጥ በሀብታምና ድሀ መካከል ያለው ክፍተት ነው፣ ልዩነት ነው በጣም ጎልቶ የታየው። ሀብታሞች ማቀዝቀዣው ግቢው ሁኔታ አለ። በአፓርትመንት የተንጠለጠሉ ወይም ደግሞ ያልተሟላላቸው ሰዎች ናቸው ብዙዎቹ፣ ድሀዎቹ ናቸው ወይም በዚህ በመጦሪያ ቦታ ያሉት ናቸው ቪክቲሞቹ። ስለዚህ እነሱን ያማከለ ሰፋ የፐብሊክ ስፔስ ማቀዝቀዣ ሁሉ መኖር አለበት። ቤቶች ማቀዝቀዣ እንዲኖራቸው በፖሊሲ ደረጃ መቀመጥ አለበት የሚሉ አሉ። በጣም አመሰግናለሁ ገበያው ንጉሴ እንደተለመደው ለሰጠህን አስተያየት። እኔም አመሰግናለሁ ነጋሽ። የቻይና ኮሚኒስት ፓርቲ የተመሰረተበት 105ኛ ዓመት ትናንት ቻይና ውስጥ በደማቅ ስርዓት ተከብሮ ውሏል። ከዓለም በህዝብ ብዛትም በምጣኔ ሀብትም የሁለተኝነቱን ደረጃ የያዘችው ቻይናን የሚመራው ፓርቲ የቻይና ህዝብን ፍላጎት ይበልጥ ለማሟላትና የዓለምን ሰላም ለማስከበር ከእንግዲህም እንደሚጥር መሪዎቹ አስታውቀዋል። ቤጂንግ በሚገኘው በታላቁ የህዝብ አዳራሽ ትናንት በተከበረው በዓል ላይ ለኮሚኒስት ፓርቲው መጠናከር ከፍተኛ አስተዋጽኦ ያበረከቱ የፓርቲው መሪዎችና አባላት ሽልማትና ሰርቲፊኬት ተሰጥቷቸዋል። ዝርዝሩን ትናንት አጠናቅረዋለሁ። እነሆ ሐምሌ 1 1921 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ቼን ዱዡዩና ሊ ዳዣኦ መሰረቱት። ማኦዜዱንግ አጠናከሩት፣ ለድል አበቁት። የህዝባዊት ቻይና ሪፐብሊክ ገዢ ፓርቲ ያደረጉትም ጥቅምት 1 1949 የቻይና ኮሚኒስት ፓርቲ በ1978 የመሪነቱን ሥልጣን የያዙት ዴንግ ዢኦፒንግ የዚያን ግዙፍ ፓርቲ ጽንፈኛ መሪዎችን ፈነቃቅለው የፓርቲውን አክራሪ አቋም ጠርበውና ልገው እንደዚያ ዘመን ወግ አለሰለሱት። የምስራቅ አውሮጳ፣ የአፍሪቃ፣ የደቡብ አሜሪካ፣ የእስያ ከሁሉም በላይ የሶቪየት ኅብረት ኮሚኒስት ፓርቲዎች በየነበሩበት ተቸንክረው ወይም ውስጣዊ ለውጥን እምቢኝ ብለው ያረጀ ያፈጀ መርህ አገዛዛቸውን እምቢኝ ባለው ሕዝባቸው ሲፈረካከሱ የቻይና ኮሚኒስት ፓርቲ ከዘመኑ ጋር ተሳልጦ ኋላ ቀር ትባል የነበረች ሀገሩን የቴክኖሎጂ ምድር፣ የኢንዱስትሪ ባህር፣ የሀብት ጎተራ አድርጓታል። በ2013 የዋና ጸሐፊነቱን ሥልጣን የያዙት ዢ ጂንፒንግ የፓርቲው 105ኛ ዓመት ትናንት ሲከበር እንዳሉት ፓርቲያቸውና መንግሥታቸው የከእንግዲህ መርሃቸውም ሰላም፣ ልማትና የሕዝብ እድገት ናቸው። መርሃችን ለስብዕና የጋራ ክብር የሚሰጥ ማኅበረሰብ እንዲገነባ ነው። የሰው ልጅ የሚያጋጥሙትን ዋና ዋና ጉዳዮችን ለመፍታት የቻይናን ብልሃት፣ የቻይናን መፍትሄና ጥንካሬን እናበረክታለን። በፓርቲው የምትመራው ሶሻሊስታዊት ቻይና በብዛት ዕውቅና ያገኘችው የዓለም ሰላም ገንቢ፣ ለዓለም ልማት አስተዋጽኦ አድራጊና የዓለም አቀፍ ስርዓትን ጠጋኝ ተደርጋ ነው። ቻይና ዛሬ በሕዝብ ብዛት በህንድ ለጥቂት ተቀድማ በምጣኔ ሀብት አቅም ዩናይትድ ስቴትስን ተከትላ በሁለቱም ሁለተኛ ናት። ጥንታዊ፣ ስልጡን፣ ሰፊ ሀብታሚቱን ሀገር ከ1949 ጀምሮ የሚመራው ኮሚኒስት ፓርቲ አምና ድረስ 101 ሚሊዮን አባላት አሉት። ፓርቲው በአባላት ቁጥርም ከህንዱ ባህራቲያ ጃናታ ፓርቲ ቀጥሎ በዓለም ሁለተኛው ነው። ዋና ጸሐፊ ዢ ጂንፒንግ ትናንት የፓርቲና የመንግሥታቸው መርህ ዓላማና ፍላጎት የሰዎችን እኩልነት ማክበር፣ ሕዝብ የሚጠቀምበት ምጣኔ ሀብትን ማሳደግ፣ የዓለምን ሰላምና ስርዓት ማክበርና ማስከበር መሆኑን ደጋግመው ተናግረዋል። ይሁንና የቻይና ኮሚኒስት ፓርቲ የቤጂንግን ቤተ መንግሥት ከተቆጣጠረ ከ1949 ጀምሮ
ታይፔ ላይ ለተመሠረተው የታይዋን ስርዓት ትልቂቱ ሀገር ምህረት እንደማይኖራት አስታውቀዋል። ለራሷ ለታይዋን ይሁን ቻይናን ለማንበርከክ ታይዋንን እንደ መያዣ ለምትጠቀመው ለዩናይትድ ስቴትስ ወይም ለሌሎቹ የቻይና ጠላቶች ይሁን ብቻ ዢ በውል ባይጠቅሱም የህዝባዊ ቻይና ህዝባዊ ጦር ኃይል ዘመኑ በሚጠይቀው ስርዓት መደራጀትና የዘመኑን ጦር መሳሪያ መታጠቅ አለበት ብለዋል። ህዝባዊ ጦር ኃይልን በዓለም ከአንደኛ ደረጃ ለማድረስ የጀመርነውን ግንባታ ማፋጠን አለብን። የሀገራችንን ሉዓላዊነት በጽናት እንዲያስከብር፣ ደህንነታችንንና ጥቅማችንን እንዲያስጠብቅ፣ ለዓለም ሰላምና ልማት ይበልጥ አስተዋጽኦ እንዲያደርግ ድርጅትና ትጥቁ መጠናከር አለበት። ቻይና በወታደር ብዛት ከዓለም አንደኛ ናት። በባህር ኃይል ብዛት አንደኛ ናት። በአጠቃላይ ወታደራዊ አቅም ከዩናይትድ ስቴትስና ከሩሲያ ቀጥላ ሶስተኛ። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። በዘንድሮው የዓለም ዋንጫ አፍሪቃን ከወከሉ 10 ሀገራት መካከል 8ቱ ወደ ጥሎ ማለፍ መሻገር ተሳክቶላቸው ነበረ። ትናንት በነበረው ግጥሚያ ግን ሴኔጋልና የኮንጎ ዲሞክራሲያዊ ሪፐብሊክ የአውሮፓ ሀያል ተገጣጣሚዎቻቸውን ሲያስጨንቁ ቆይተው በስተመጨረሻ ሁለቱም እጅ ለመስጠት ተገደዋል። በዋነኛነት ችግሮቹ ምን ነበሩ? ማንተጋፍቶት ስለሺ ዝርዝር ዘገባ አለው። ትናንት በነበረው የዓለም ዋንጫ የእግር ኳስ የጥሎ ማለፍ ግጥሚያ የኮንጎ ዲሞክራሲያዊ ሪፐብሊክና ሴኔጋል 16 ቡድኖች ወደሚፎካከሩበት ቀጣዩ ዙር የማለፍ ሰፊ እድል ነበራቸው። የኮንጎ ዲሞክራሲያዊ ሪፐብሊክ እንግሊዝን 1-0 እየመራ አስጨንቆ በዋናነት በእንግሊዙ ሄሪኬን ብቃት የማታ ማታ ለ2-1 ሽንፈት ተዳርጓል። ድንቅ ጨዋታ በማሳየት ብዙዎችን አስደምሞ የነበረው የሴኔጋል ቡድንም በዓለማችን በእግር ኳስ ደረጃ ቁጥር 1 የሆነችው አውሮፓዊቷ ቤልጂየምን እስከ 85ኛው ደቂቃ ድረስ ትንፋሽ አሳጥቶ ቆይቶ ነበር። ሴኔጋል 2-0 ሲመራ ቆይቶ ማለፉ የተረጋገጠ በመሰለበት ቅጽበት ግን ለቤልጂየም እጅ የሰጠበት ምክንያቱ ምን ይሆን? የስፖርት ጋዜጠኛ ኦምናት አደለም። አንደኛው የቅያሪዎች ችግር ነው። የተቀየሩ የገቡት ተጫዋቾች የተሻለ እንቅስቃሴ ማድረግ አልቻሉም። በመጨረሻ ደቂቃዎች ላይ ቡድኑ ይበልጥ በትኩረት መከላከል እያለበት ያን ትኩረትን ማጣቱ እንዲሁም የቤልጅየሞች መጠናከር ለሽንፈቱን ተጠያቂ ነው ማለት ይቻላል። እነዚህ ምክንያቶች ናቸው ሴኔጋልን በቤልጅየም እንዲሸነፍና ከውድድር ውጭ እንዲሆን ያደረጉት። ሴኔጋል ትናንት በጭማሪው ሰዓት የባከኑ ደቂቃዎች በቤልጅየም 3-2 ከተሸነፈ በኋላ አማካዩ ፓፕ ጉዬ በሰጠው አስተያየት የሴኔጋል አሰልጣኝ እስካሉ ድረስ ለብሔራዊ ቡድኑ ከእንግዲህ አልጫወትም ብሏል። ፓፕ ሴኔጋል ኢራቅን 5-0 ባሸነፈችበት ግጥሚያ ሁለቱን ግቦች ያስቆጠረ ድንቅ ተጫዋች ነው። የ27 ዓመቱ የቪላሪያል አማካይ ፓፕ በ66ኛው ደቂቃ ላይ ትናንት በመቀየሩ እጅግ ተበሳጭቶ ነበር። በአካል ብቃት ጥሩ ነበርኩ፣ ግን በስተመጨረሻ አሰልጣኙ ወስኗል ሲል አሰልጣኝ ፓፕቲያው ለምን እንደቀየሩት ግራ ተጋብቶ ጠይቋል። አሰልጣኙ በሰጡት ሌላ ቃለመጠይቅ ለሴኔጋል ያልተጠበቀ ሽንፈት የቤልጂየም ቡድን በስተመጨረሻ መጠናከርና የተጫዋቾቻቸው መዳከም ችግር እንደነበር ጠቁሟል። የሽንፈቱ ሰበብ የተጫዋቾቹ መዳከም ወይንስ የአሰልጣኙ ቴክኒክ ስህተት? ሁለት ነገሮችን ማንሳት አለብን እዚህ ጋር። የሴኔጋል ብሔራዊ ቡድን ከ60ኛው ደቂቃ በኋላ ይበልጥ በአካል ብቃቱ የተዳከመ መጥቷል። ይህንን የምጋራው ሀሳብ ነው። ነገር ግን የአሰልጣኙም የቴክኒክ ችግሮች ነበሩ። ታክቲካሊ አሰልጣኙ ቡድኑ መዋጀት ባለበት መልኩ አላዋጀም። ይበልጥ ቡድኑ ኳስ እንዲያመከን፣ የመከላከል አደረጃጀቱን እንዳይስት፣ የቤልጂየሞችን ፈጣን የማጥቃት እንቅስቃሴ እንዲያመከን አላደረጉትም። ቤልጂየም ሴኔጋል ላይ በመጨረሻዎቹ ደቂቃዎች 2 ግቦችን በተከታታይ በማስቆጠር ጨዋታው እንዲራዘም አስገድዳለች። ቀዳሚዋን ግብ በ86ኛው ደቂቃ ለቤልጂየም ያስቆጠረው ሮሜሉ ሉካኩም ወሳኟን ግብ በሞት ለተለዩት አባቱ መታሰቢያ ነው ብሏል። ከዚያ በኋላ ደግሞ ወደ መለያ ምት ለመግባት ጥቂት ደቂቃዎች ሲቀሩ ዩሪ ቲሌማንስ በ89ኛው ደቂቃ አስቆጥሮ ጨዋታው ለ30 ደቂቃ እንዲራዘም አስገድዷል። ጨዋታው ሊጠናቀቅ 5 ደቂቃ ሲቀረው ደግሞ ፍጹም ቅጣት ምት ክልል ውስጥ በተፈጸመ ጥፋት ይኸው የግብ ቀበኛ ዩሪ ቲሌማንስ ኳሷን ከመረብ አሳርፎ ሴኔጋሎችን ረጭ ሲያስብል ቤልጂየሞች
ግቦችን አስቦርቋል። ጨዋታው በተጀመረ 7ኛ ደቂቃ ላይ በብሪያን ሲፔንጋ ቀዳሚዋን ግብ አስቆጥሮ እስከ 75ኛው ደቂቃ ድረስ ሲመራ የቆየው የኮንጎ ዲሞክራሲያዊ ሪፐብሊክም ሽንፈት የገጠመው በስተመጨረሻ ነው። በእንግሊዙ የግብ አዳኝ ሄሪኬን 75ኛ እና 86ኛ ደቂቃ ላይ በተቆጠሩ 2 ግቦች የአፍሪቃ ቡድኖች ለመሆኑ ብቃታቸውን አሳይተው እየመሩ ቆይተው የማታ ማታ ሽንፈት የሚገጥማቸው ለምን ይሆን? አብዛኞቹ የአፍሪካ ሀገራት የመጨረሾቹ 10ና 15 ደቂቃዎች ላይ ትኩረትን ያጣሉ። የታክቲካል ዲሲፕሊናቸው፣ የመከላከል አደረጃጀታቸው፣ የተጋጣሚ ቡድንን የማጥቃት እንቅስቃሴ የሚገቱበት መንገድን ያጣሉ። በተለይ ተጋጣሚ ቡድኖች ኳስ የሚይዙበት ይበልጥ ጫና ፈጥረው የሚጫወቱበት ጊዜ ላይ በአእምሮ የመውረድ የአካል ብቃት መውረድ፣ እነዚህን የመከላከል አደረጃጀቶች መሳት ለአፍሪካ ቡድኖች ይበልጥ ፈታኝ ሆነዋል። እነዚህ ነገሮች ለመቅረፍ እስካሁን ድረስ አለመቻላችን ደግሞ አፍሪካ አንድ ጊዜ ብቻ በዓለም ዋንጫ ግማሽ ፍጻሜ ትደርስ፣ ከዛ ውጪ በምድብና በጥሎ ማለፍ ቶሎ የአፍሪካ ቡድኖች እንዲወጡ መንገድን ከፍቷል። በዘንድሮ የዓለም ዋንጫ አፍሪቃን ከወከሉ 10 ሀገራት መካከል ወደ ቀጣዩ ዙር ካለፈችው ሞሮኮ በስተቀር አልጄሪያ፣ ጋና፣ ግብፅና ኬፕ ቬርዴ ብቻ ተስፋ ተጥሎባቸዋል። ቱኒዚያ በጊዜ ስትሰናበት፣ ደቡብ አፍሪቃ፣ ኮት ዲቯር፣ የኮንጎ ዲሞክራሲያዊ ሪፐብሊክና ሴኔጋልም ተሰናብቷል። አልጄሪያ ነገ ስዊትዘርላንድን ትገጥማለች። ከሰዓታት ልዩነት በኋላ ደግሞ ግብፅ ከአውስትራሊያ ጋር ትፋለማለች። እዚህ መድረሷም እንደ ትልቅ ድል የተቆጠረላት ንዑሷ ኬፕ ቬርዴ በእግር ኳስ ታሪክ ግዙፏ የነ ሜሲ አርጀንቲናን ቅዳሜ ትጠብቃለች። ጋናና ኮሎምቢያም የሚጫወቱት ቅዳሜ ነው። ለመሆኑ ከቀሪ የአፍሪቃ ሀገራት መካከል እንደ ሞሮኮ ወደ 16ቱ ምድብ አልፎ የአፍሪቃ እግር ኳስ ደጋፊዎችን የሚያስቦርቀው የቱ ይሆን? ጨዋታዎቹን በቀጣይ ቀናት መከታተል ነው። ማንተጋፍቶት ስለሺ ነበረ። የዜና መጽሔት ጥንቅራችን የዛሬው አበቃ።